በቀሉ በቀሉ ቀንሽ ደረሰ በቀሉ አንድ መቶ ሰው ነው የተጠራው ሰርግ ላይ። የሉላና የዳኒ ወዳጅነት በብዙዎች ዘንድ የሚያስቀናና እጅግ ብዙ ታሪኮችን በጀርባው ያዘለ እንደሆነ ይነገራል። እንግሊዘኛ ቋንቋ ነው እየለመድኩት ነው። ደግሞ አሁን እናቷ የተናገረችው መልእክት ሁላችንንም እጅግ ያስገረመና ያሳዘነ ሆኖ ሰላም የተወደዳችሁ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ቀናችሁ እንዴት ነበር? በዛሬው ቪዲዮም እናንተን ዘና ያረጋሉ እንዲሁም ደግሞ ብታዩአቸው ብትሰሟቸው ሐሳባችሁን ብታካፍሉባቸው ያልኳቸውን የተመራረጡ አዳዲስ ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ እያደረጋችሁ የውብ ሚዲያ የዩቲዩብ ቻናል ቤተሰብ ሁኑ። በየቀኑ እናንተን ዘና የሚያደርጉ እንዲሁም ደግሞ ሐሳባችሁን የሚፈልጉ ጉዳዮችን ይዤላችሁ ቀርባለሁ። በዛሬው ቪዲዮ ጃኒ ትንሽዬዋ ኮከብና ማራኪዋ ጃኒ የቤተሰብ ጊዜ ብላ እናት አባቷን እንዴት ስትንከባከብ እንደነበረ አሳያችኋለሁ። እኔ ግን በጃኒ በጣም እየቀናሁ ነው። ሌላው ጉዳይ ደግሞ ተወዳጇ አርቲስት ሞዴል እንዲሁም ጋዜጠኛ ሉላ ገዙ አዲስ ህይወት ጀምራለች እየተባለ ነው። እሱንም በስፋት እናያለን። ሐሳብ አስተያየታችሁ ግን ትልቅ ዋጋ እንዳለው እንዳትረሱ። Oh my god, oh my god, oh my god, oh my god, oh my god. Oh my god. በጣም የሚያምረው ጅም እኔ ጋር የማያምር ነገር አለ እንዴ? አይመስለኝም። እኔ ቻለካ ሰው ራሱ እኮ ከዚህ ጋር ሲሆን ያምርበታል። እንዴት ቀልድ ነው ጨዋታ። ጃኒ ግን እንደው ምን አይነት ልቦና ቢኖራት ምን አይነት ጸሎት ብትጸልይ ምን አይነት ምርቃት ብትመረቅ ነው እንደዚህ በልጅነቷ ስኬታማ ሆና ቤተሰቦቿን እንደዚህ አስደስታ በቅዳሜ ቀን ዛሬ አሁን የቤተሰብ ጊዜ ብላ ነው እንደዚህ እናት አባቷን እየተንከባከበችውና እኔ ሳያት የምር በጣም ነው የቀናሁት። እኔ ቢሆንልኝ ብዬ ማስበው መመኘው ነገር ነው። እናት አባትን ከማስደሰት በላይ እንደዚህ እነሱን ከማየት በላይ የሚያስደስት ነገር እኔ ያለ አይመስለኝምና በጣም ነው ደስ የሚለው። ብዙ ልጆች ብዙ ስኬታማ ለመሆን የሚጥሩ ልጆች እንግዲህ ስኬት ማለት ጥጉ እንደዚህ ነው በቃ ያለ ዳኒ ሉላ ጋር እየሄደ ልጆቿን እንደሚጎበኝ እሷንም እንደሚጎበኝ በብዙ ሰዓት ደግሞ ከተማ ላይ አብሮ እንደሚታዩ በብዙ አይነት መልኩ የሚወጡ መረጃዎችና የአይን እማኞች ይገልጻሉ። ሁለቱ ሰዎች እንግዲህ ለማህበራዊ ሚዲያ ይፋ ሳያደርጉ ብዙ ጉዳዮችን በውስጥ ጨርሰው አብረው መኖር ጀምረዋል እየተባለ ነው። ሁለቱም ልጆች ያሏቸው የበፊት ትዳር የነበራቸው ቢሆንም በዚህ ሰዓት ግን ሁለቱም የፈቱ ናቸው እና ከብዙ ጊዜ ቆይታ በኋላ በእርግጥ ብዙ ጊዜ ሁለቱ ሰዎች እንደሚገናኙ ዳኒም እየሄደ ልጆቿን እንደሚጎበኝ ቤተሰቦቿን እንደሚያገኝ ይነገር ነበረ። ብዙ ቦታዎችም ለመዝናኛ አብረው እንደሚሄዱ ብዙ ጊዜ ይነገር ነበር። አሁን ግን ሁለቱም ተስማምተው አብረው እየኖሩ ነው ተብሏል። ሉላ እንደሚታወቀው ኢቢኤስ ላይ ብዙ ጊዜ መዝናኛ ላይ ስትሰራ እናቃታለን። በጣም ስነ ስርዓት ያላት ውብ በጣም ዲሲፕሊን የሆነች ጋዜጠኛ ነበረች። በተለየ መልኩ እናቷን እንደምትወድም ደጋግማ ትናገር ነበረ። ለእናቷ ያላት ፍቅር ለየት ያለ ነው። የመጀመሪያ ትዳሯንም በጣም በልጅነቷ የሃይስኩል ተማሪ ሆና እንዳገባች ቤተሰቦቿም በወቅቱ ትንሽ ተቃውመዋት እንደነበረና እሷ ግን ቸኩላ በጣም ተወደው ስለነበረ እሱም በጣም እንደሚወዳት ታስብ እንደነበረና እንደተጋባች ቤተሰቦቿም ትንሽ ተቃውመው እንደተዋት እንደተስማሙና አብራ መኖር እንደጀመረችና ሲንግል ማምላ ለመሆንም ከሱ ጋር አብራ ለመቆየት ብዙ ብትጥርም እንዳልሆነ ተናግራለችና አሁን ደግሞ ከዳኒ ጋራ ተጣምረው አብረው መኖር ጀምረዋል እየተባለ ነው። ህይወት ማረፊያው አይታወቅም ብለው የሀገሬ ሰው የሚተርተው ተረት እጅግ በጣም ትክክል መሆኑ ይህ ህይወት ይመሰክራል።
መች እንደሚገናኙ በዚህ አይነት ሁኔታ እንደሚጣመሩ ያላሰቡቱ አርቲስት ዳኒና ሉላ አሁን ባሉበት የህይወት ስርዓት ውስጥ እጅግ በጣም የተቆራኘ የህይወት መስመር ውስጥ እንደተካተቱና ባላቸውም ህይወት ደስተኛ እንደሆኑ እየተናገሩ ይገኛሉ። ታይ እንግሊዘኛ ታውሪ የኔ ፍቅር እንግሊዘኛ ወይኔ ጉዴ እኔ ምን ይሻላችኋል? እንደው ዘንድሮ እንግሊዘኛ ቋንቋ ነው እየለመድኩት ነው። ደግሞ አሁን እንዴ ምን ነው ፈራችሁት? አትፍሩት እንዴ ልመዱት በቃ። በነገራችን ላይ ቋንቋ መግባቢያ ነው። በቃ የሆነ ቦታ ስትኖር እዛ አካባቢ የሚናገሩትን ሰዎች አውቀህ ከነሱ ጋር እንድታወራ ማለት ነው እንጂ የእውቀት መለኪያ አይደለም። ጃኒ እንዳለችው ብዙ ጊዜ ጃኒ ላይቭ ላይ ምናምን ላይ እንግሊዝኛ ስትናገር ስትሳሳት ሰዎች ያላግጣሉ። መጀመሪያ ተማሪ ምናምን ቋንቋ አይታ ይሄ የሆነ ሰው የምታከምበት እውቀት አይደለም። የሆነ ሀገር የምታድንበት ምናምን እውቀት አይደለም። ቋንቋ የሆነ ቦታ ተወለድክ የሆነ ሰዎች የሚናገሩትን ነገር ትማራለህ። የተወለድክበት አካባቢ ወይም በትምህርት ትማራለህ። ልትግባባበት ለሆነ ነገር ከፈለከው ነው። ቋንቋ የሆነ በቃ የሆነ ልክ እንደ መሳሪያ የለም የሆነ ነገር እንድታረግበት የምትፈልገው ነገር ነው። ካልፈለከው ደግሞ አታቀውም፣ አይጠቅምህም። ለነፍስህም ለስጋህም የሚጠቅም ነገር አይደለም። ከመግቢያ ውጪ ሰው ማወቅ ያለበት የሚጠቅመውን ነገር ነው። ወይም ደግሞ የሆነ በህይወቱ ላይ የሆነ ነገር አመጣበታለሁ ብሎ የሚያስበውን ነገር ነው እንጂ ቋንቋ የእውቀት መለኪያ አይደለም። ይሄንን ብዙ ሰዎች አይረዱትም። በቃ እንግሊዝኛ ማወቅ የሆነ ትልቅነት ወይም ደግሞ የሆነ እውቀት ምናምን አድርገው ነው የሚቆጥሩትና ብዙ ጊዜ አያለው እሰማለው እንግሊዝኛ ሲሳሳት የሆነ ሰው ለመናገር ሞክሮ ምናምን ሲል ብዙ የሚተርቡ ሰዎች አሉ፣ የሚናገሩ ሰዎች አሉ። ግን እኛ በቃ የምንግባባበት ያደግንበት አማርኛ ነው። የሆነ ቦታ ስንሄድ ወይም ደግሞ እንግሊዝኛ የሚናገሩ ሰዎች ሲያጋጥሙን ወይ እንተባተባለን ወይም ደግሞ በጣም ከፈለግነው እንማራለን እንጂ ሌላ ነገር ማለት አይደለም። ለማንኛውም የተወደዳችሁና የተከበራችሁ አብራችሁን ስለቆያችሁ ልባዊ ምስጋናዬ በያላችሁበት ይድረስ። ቪዲዮውን ከወደዳችሁት አደራ ሰብስክራይብ ማድረጋችሁን እንዳትረሱን። እንዲሁም ደግሞ በተነሱት ሀሳቦች ላይ ሀሳብ አስተያየታችሁን ጻፍ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።